አስቻለው ሚስቱ በየቀኑ ለአስቤዛ እያለች የምትወስደው ገንዘብ ከየትኛውም ጊዜ በላይ አስጨንቆታል። በቤታቸው ተከራይቶ የሚኖረው ያስፋው ነገር ደግሞ ከየትኛውም ጊዜ በላይ አስደንግጦታል። አይ አስቻለው የአራዳ ልጆች ፕሪሚየር ሊግ ፕሬዲክሽን በሚያስገርም ሁኔታ ማለት ነው የአራዳ ልጅ ብራይተን ከሊድስ በሚያደርጉት ጨዋታ ይጀምራል ማለት ነው። 10ኛ ሳምንት ላይ እንገኛለን ማለት ነው። ይህንን ጨዋታ ይገባባሉ ብለን እጥፍ እንላለን ማለት ነው። አርሰናልን ሰከንድ ሃፍ አርሰናል ያሸንፋል እንለውና ክሪስታል ፓላስ ከብሬንፎርድ የሚያደርጉትን ጨዋታ ይህንን ጌም ይገባባሉ ብለን ወደ ቀጣዩ ነው እጥፍ የምንለው። እዛ ከመሄዳችን በፊት እንደ ስማችን ስራችን ጉርሻ ነው ቤታችን። ጉርሻ ዕለት ዕለት እያስገረመ መምጣቱን ቀጥሎበታል ማለት ነው። በአስገራሚው ካሽባኩ ከማንም በላይ እኔ ያለውልህ እያለ ነው ጉርሻ ያራዳ ልጅ ማለት ነው። ማንም የማይሰጠው እነሱ የሚሰጠው ኦዶቹን ከየትኛውም ጊዜ በላይ ከፍ ከፍ አድርጓቸው ከች ብሏል። እየገባችሁ ጉርሻን ጎራ በሉት። ስራችንና ስማችን ጉርሻ ነው፣ መለያችን ቤታችንም ያራዳ ልጅ እየገባችሁ ይዩት። እንዲሁም ደግሞ የቴሌግራም ቻናላችንን መቀላቀል እንዳትረሱ። እጅግ በጣም ብዙ ጌሞች ቴሌግራም ቻናላችን ላይ የሚጫኑ ይሆናል ማለት ነው። ስለዚህ እዚህ ጋር በተጻፉ ቴሌግራም ቻናል ላይ መሄድ ካልሆነ ባዮ ላይ ያለውን ሊንክ ነክታችሁ ቀጥታ ወደ ቴሌግራም መግባት ነው ማለት ነው። ያራዳ ልጆች ወደ ቀጣዩ ስንሄድ ኖቲንጋም ፎረስት ከማንቸስተር ዩናይትድ የሚያደርጉትን ጨዋታ የጨዋታ በጨዋታው ላይ 11 ኮርና አይወጣም ነው የምንለው ማለት ነው። ቀጣይ ወደ ፈረንሳይ ሊግ እንሄድና ፓሪስ ሴን ጀርሜን ከኒስ የሚያደርጉትን ጨዋታ ኒስ በጨዋታው ላይ 1 ጎል ያስቆጥራል እንለዋለን። ያራዳ ልጆች በደንብ ሼር ኮፕሊንክ ይደረግ። ቴሌግራም ቻናላችንን መቀላቀል እንዳትረሱ እዚህ ጋር በተጻፈው ካልሆነ ባዮ ላይ ባለው ሊንክ ይህንንም ጨዋታ ቴሌግራም ቻናል ላይ ታገኙታላችሁ። ያራዳ ልጆች ይመቻችሁ። እንግዲህ ያለፈውን ሳምንት አባብዬ ሞቅ ብሏቸው ነው መሰለኝ በአንድ ወድቀናል። ዛሬ ግን እጥርምጥና ያለች የተቀመመች ቀመር ይዤላችሁ ነው የመጣሁት። ከዛ በፊት ግን አካውንቴ ተመቷል። እየገባችሁ ኮፒ ሊንክ አድርጉ። በቃ አካውንታችን ኮፒ ሊንክ አድርጉ። ከ11900 በላይ ያለው ዛን ስፖርት ኒውስ የሚለውን እየገባችሁ ቴሌግራም ላይ እየታፈሰ ነው፣ ተቀላቀሉን። እየታፈሰ ነው የምላችሁ። እና እንግዲህ ሀብታሞች ሊያንበሸብሹ መጥተዋል። ስትመዘገቡ በሀብታም ለጉርሻ በጉርሻ ሊያደርጓችሁ መጥተዋል። እየገባችሁ ተመዝገቡ። እና እንግዲህ ወደ ቀመራችን ስንመለስ ያው ይቺ መነጸራችን ያባብዬ አትቀርም። ብራይተን ከሊድስ ጋር 2 ጎል አለ በጨዋታው ትሉልኛላችሁ። በርንሊ ከአርሰናል ጋር ቀጥታ አርሰናል ያሸንፋል ትሉልኛላችሁ። ክሪስታል ፓላስ ከብሬንትፎርድ ጋር ይሄን በጨዋታው 2 ጎል አለ እንለዋለን። ፉላም ከወልቭስ ጋር ይሄን ካቻ ጋር ለፉላም ትሰጡልኛላችሁ። ፎረስት ከማን ዩናይትድ ጋር ይሄንንም ለማን ዩናይትድ ካቻ ጋር ትሰጡልኛላችሁ። ቶትናም ከቼልሲ ይገባባሉ እንለዋለን። ሊቨርፑል ካስቶን ቪላ ይሄንንም ይገባባሉ እንለዋለን። ዌስትሃም ከኒውካስትል ጋር 2 ጎል አለ እንለዋለን። ሲቲ ከቦርንማውዝ ጋር ይሄንንም ይሸናነፋሉ እንለዋለን። ሰንደርላንድ ከኤቨርተን ጋር ይሄንንም ለሰንደርላንድ ካቻ ጋር እንሰጠዋለን። ይመቻች። ኮፒ የፕሬዲክሽኑ ጎት ተመልሷል። በዚህ ሳምንት ብቻ 6 ቲኬት ነው ያሳካ ነው። ገብተህ ቴሌግራማችን ላይ ቼክ አድርግ። ቀጥታ ብራይተን ከሊድስ የብራይተን ደብል ቻንስ፣ በርንሊ ከአርሰናል ለአርሰናል ዳይሬክት ዊን፣ ፓላስ ከብሬንትፎርድ ኦቨር 1.5፣ ፉልሃም ከወልቭስ ለፉልሃም ደብል ቻንስ፣ ኖቲንግሃም ፎረስት ከማንቸስተር ዩናይትድ ግብ ያስቆጥራል፣ ስፐርስ ከቼልሲ ቦስቲንግ ቱ ስኮር፣ ሊቨርፑል ከአስቶን ቪላ ለአስቶን ቪላ ሃንድካፕስ ኦቨር 1.5። ዴልታ ይለያል ስለ በምክንያት ነው። ለአጠቃቀም ምቹ የሆነ ሲስተም ይዞላችሁ ከች ብሏል። እስከ 5 ጊዜ ዲፖዚት ስታደርጉ ቦነስ ይኖረዋል። ዊዝድሮ እና ዲፖዚት ላይ በጣም ፈጣን ነው። የሚገራርሙ አዳዲስ ጨዋታዎች አሉት። ሊንክ ባያላለላችሁ እየተጫወታችሁ ገንዘባችሁን ይፈሱ። ዌስትሃም ከኒውካስትል ለኒውካስትል ዳብል ቻንስ፣ ማንቸስተር ሲቲ ከቦርንማውዝ ቦስቲንግ ቱ ስኮር፣ ሰንደርላንድ ከኤቨርተን ኦቨር 1.5 እንላለን። ይመቻችሁ። ኮፒ ሊንክ እንዳይረሳ። ፕሪሚየር ሊግ ፕሪዲክሽንስ ቴሌግራም ላይ በቅዳሜና እሁድ የታወቀንን ዘሎን አያውቅም። ሁሌ እንዳሸነፍን ነው። አሁን ፕሪዲክሽንስ ብለህ መቀላቀል እንዳረሳ። ቀጥታ ወደ ፕሪዲክሽን። ብራይተን ከሊድስ በጨዋታው 2 ጎል ይቆጠራል። በርንሊ ከአርሰናል በርንሊን በጣም ንቀውታል፣ ግን ኦኬ ዝም ብለን አርሰናልን ቀጥታ እንሰጠዋለን። ፓላስ ከብሬንትፎርድ በጨዋታው 2 ጎል ይቆጠራል። ፉልሃም ከወልቭስ ፉልሃምን ደብል ቻንስ ከ2 ጎል ጋር ማለት ነው። ኖቲንጋም ፎረስት ከዩናይትድን ደብል ቻንስ ከ2 ጎል ጋር። ስፐርስ ከቼልሲ ቼልሲን ደብል ቻንስ ወይ ደግሞ ቼልሲ ግብ ያስቆጥራል በል ከፈራ። ሊቨርፑል ከአስቶን ቪላ ግብ ያስቆጥራል። ከፈለክም ዊን በለው ቪላን። ኧረ ቀልዴ ነው። እኔ እንደውም ሊቨርፑል በዚህ ጌም ነው የሚያገግም የሚመስለኝ። ዌስትሃም ከኒውካስትል ደግሞ ኒውካስትልን ደብል ቻንስ ከ1.5 ጋር ዌስትሃም ሽት ሆኗል። የመጨረሻ ወደ ማንሲቲ ከበርንማውዝ የሚያደርጉት ጨዋታ ከሜሪ በፊት ኢዚ ቤት ብቻ ነው 3 ጨዋታ እንኳን ወጥቶብህ ካሽባክ የሚኖረው ማለት ነው። ገብተህ ቴሌግራሚን ተቀላቀል። ብዙ ህግና እንትኖቹ እዛ ላይ ያስረዳሃለሁ። ስለዚህ ኢዚ ቤት ላይ እንደ ስማቸው ቀለል ላድርገህ ብበላ ነው የሚሻለው። ወደ ጨዋታው ስገባ ማንሲቲ ከበርንማውዝ ማንሲቲ ሊቀጥታ ስትል ፔፕ ያንን ስህተት ደግሞ የሚሰራው ከሆነ ለቸርኪን ቤንች የሚያደርግ ከሆነ ተጣላናታ። ሰንደርላንድ ከኤቨርተን ሰንደርላንድ እንደብል ቻንስ
በ200 ብር 4500 ብር ደራሽ የእንግሊዝ ፕሪሚየር ሊግ ቀመር ነው ያስኩልህ ዛሬ ማለት ነው። እንዳያመልጥ ቴሌግራሜን ሞር ደግሞ መክር ቴሌግራሜን ተቀላቀል። ምክንያቱም ብዙ ቲኬቶች የሚለቀቁት እዛ ቴሌግራም ቅዳ ስፖርት። ብራይተን ከሊድስ ነው የመጀመሪያው ጨዋታው ላይ 2 ጎል አለ ነው የምትሉት እዚህ ማች ላይ። አርሰናል ከበርንሌ አርሰናል አሸንፎ ጨዋታው ላይ 2 ጎል ይቆጠራል ትላለህ ማለት ነው። ክሪስታል ፓላስ ከብሬንትፎርድ ሪስክ ቀነስ አድርገን ጨዋታው ላይ ከ2 ጎል በላይ ብለን እናልፈዋለን ማለት ነው። ፉልሃም ከወልቭስ ነው በጣም ሪስኪ ነው። ይሄን ጨዋታ ብታወጡት ባይ ነኝ፣ ግን የራሳችሁ ለመወሰን ሞክሩ። አቻ አይወጡም፣ ቀጥታ አቻ አይወጡም ነው ያልኩት። ይሄን ጨዋታ ማንቸስተር ዩናይትድ ከኖቲንጋም ፎረስት፣ ማንቸስተር ዩናይትድ ደብል ቻንስ ጨዋታው ላይ 5 ጎል የለም ትላላችሁ እዚህ ማች ላይ ማለት ነው። ስፐርስ ከቼልሲ ነው በጣም ከባድ ማች ነው እዚህ ጋር መመልከቱ። ስለዚህ ጨዋታው ላይ 4 ቢጫ ይኖራል ትላላችሁ፣ 4 ቢጫ ይኖራል። ሊቨርፑል ካስቶን ቪላ ነው ከባድ ማች ነው የምንመለከተው። ስለዚህ እዚህ ማች ላይ አቻ አይወጡም፣ 2 ጎል አለ ጨዋታው ላይ ትላላችሁ ማለት ነው። ዌስትሃም ከኒውካስትል ነው። ይሄም በጣም ከባድ ማች ነው የምንመለከተው። ስለዚህ ኒውካስትል ደብል ቻንስ ጨዋታው ላይ 5 ጎል የለም እንላለን። እዚህ ላይ ማን ሲቲ ከቦርንሞዝ፣ ለማን ሲቲ ፔፕ ይዞት የሚገባው ኢንፎርሜሽን ስለማናውቀው ሰከንድ ሃፍ ይሸናነፋሉ ነው የምትሉት ይሄን ማች ማለት ነው። የመጨረሻው ጨዋታ ሰንደርላንድ ከኤቨርተን ነው እስከ 15ኛው ደቂቃ ድረስ ማለት ነው። ምንም አይነት ግብ አይቆጠርም ነው የምትሉት ማለት ነው። ቴሌግራሜን ተቀላቀሉ፣ እንዳያመልጣችሁ ቲኬት ይመቻችሁ። ይችን ቀመር ያዝ አድርግና በጥቅምት እንዳጠንተን መጠጥ አድርግባት። እስከ መጨረሻው ተከታተል። ብራይተን ከሊድስ ኦቨር 1.5፣ በርንሌ ከአርሰናል። አርሰናል የቆመ ኳስ ማግባት የሚጠበቅበት አሁን ላይ እንግዲህ በርንሌ በ5 ተከላካይ በ4 መሃል ተጫዋች በአንድ አጥቂ ነው የሚጫወተው። ከባድ ጨዋታ ነው፣ ሪስክ አለው። አርሰናል ቀጥታስጠው ግን ያው የቆመ ኳስ ያገባል። ፓላስ ከብሬንትፎርድ፣ ፓላስ ደብል ቻንስ ምንም ጥያቄ የለውም። ወይም ብሬንትፎርድ አንድ ግብ ያስቆጠራል፣ ሁለቱም ይሳካል። ፉልሃም ከወልቭስ ቦስቲም ቱ ስኮር ግራ ቀኝ ሳታይ። ኖቲንግሃም ፎረስት ከማንቸስተር ዩናይትድ። ሆነን ለመናገር ይህን ጨዋታ ማንቸስተር ካሸነፈ ቶፕ 4 እንደሚገባ ያረጋግጣል፣ ምንም ጥያቄ የለውም። ኖቲንግሃም አሰልጣኝ ቀይረዋል፣ ሴንዳይችን አስፈርሟል። ያው ሴንዳይች ደግሞ ለፕሪሚየር ሊግ አዲስ አይደለም፣ መላመድ ምናምን አያውቅም። ውግም ነው ታውቁታላችሁ፣ መከላከል ነው ስራው። አንድ ግብ ያስቆጥራል። አንደርሰን የሚባል ደግሞ ጸዴ መሃል ተጫዋች አለው። ማንቸስተርን ስለሚፈትነው ኖቲንግሃም አንድ ግብ ያስቆጥራል ትላለህ እዚህ ጋር። ሌላው የሳምንቱ ታላቅ ጨዋታ ቶተንሃም ስፐርስ ከቸልሲ። ይሄ ያው ጎል እንደሚበዛበት ታውቃላችሁ እናንተ ቦስቲም ቱ ስኮር ብላችሁ ተጠፍ። ሌላው ጨዋታ ሊቨርፑል ካስቶን ቪላ። ይሄም ያው የሊቨርፑልን አቋም አይታችኋል። በቅርቡ ራሱ ሳን ማሪኖ የሚባለው የእግር ኳስ ብሔራዊ ቡድን የንጫወት ጥሪ አድርገውላቸዋል ለሊቨርፑል። ስለዚህ አስቶን ቪላን ግብ ያስቆጥራል ብለህ ተጠፍ። ሌላኛው ዌስትሃም ከኒውካስትል ዩናይትድ። ዌስትሃም ከኒውካስትል ዩናይትድ፣ ኒውካስትል ዩናይትድ አንድ ግብ ያስቆጥራል ብለዋል። ማንቸስተር ሲቲ ከበርንማውዝ ከባድ ጨዋታ። ኢራዮላ በውድድር ዓመቱ አንድ ጊዜ ብቻ ነው የተሸነፈው፣ ያም በሊቨርፑል ነው። እንደውም ሲቲ 3 ጊዜ ነው ምናምን ተሸንፏል ከበርንማውዝ በላይ። ስለዚህ ይህን ጨዋታ በርንማውዝን ግብ ያስቆጥራል ብለው እጥፍ ትላለህ። የሰኞ ጨዋታ ነው ሰንደርላንድ ከኤቨርተን። ምንም ሰንደርላንድ እንደብቻል ኤቨርተንን አንድ ግብ ያስቆጥራል። ፕሪሚየር ሊግ ፕሬዲክሽን ኦዱ ይጨመር ባላችሁ መሰረት 1800 ጽድት ታሪክ ሰርቼላችኋለሁ። ወደ ቀመሩ ነዛ ብራይተን ከሊድስ በጨዋታ 2 ግብ ይኖራል። በርንሌ ከአርሰናል ኖ ቦዝ የምትሉኝ አርሰናል ማስገባት ስቃይ ነው። ፓላስ ከብሬንትፎርድ በጨዋታው 2 ግብ አለ። ፉላም ከወልቭስ በጨዋታው 4 ግብ አይገባም፣ አንደር 3.5። ፎረስት ከማንቸስተር ዩናይትድ ደብል ቻንስ ለማንቸስተር ዩናይትድ። ቶተንሃም ከቼልሲ ደብል ቻንስ ለቼልሲ። ሊቨርፑል ከቪላ ፋሚሊ ከዛ ፊት ቴሌግራም ገቡ። ከተለያየ ሊጎች ጭምቅ አድርገን እናሳካለን። ፋሚሊ ቴሌግራሜ አስሞል ኤን43 ኤክስላሽን ስታደርጉ ናፍሽ መጣላችኋል። እዛ ላይ ጆይን በሉ። ግድንግድ ወደ ምንሰራለን። ሊቨርፑል ከቪላ በጨዋታው ከ2 ግብ በላይ ይኖራል። ዌስትሃም ከኒውካስትል በጨዋታው ከ1 በላይ ግብ ይኖራል። ሲቲ ከበርንማውዝ በጨዋታው 2 ግብ ይኖራል። ሰንደርላንድ ከኤቨርተን በጨዋታው 4 ግብ አይገባም። ጽድት ያለች 18 ሆኖ ኔጋ የመጣው ፋሚሊ እኛ ጋር ሲመጣው ኦዱ አንስምትሉ ሰዎች እኔ የምጫወተው በኢዚ ቤት ነው። ኦዱ ግድንግድ ስለሆነ ማለት ነው። ገብታችሁ ክሮስ ቼክ አድርጋችሁ ተመልከቱት። በ350 ብር 11 ሺህ ብር ደራሽ ደፈር ያለች የዚህ ሳምንት የእንግሊዝ ፕሪሚየር ሊግ ቀመር ቀምሬላችኋለሁ። ወሬ አላበዛም። ትላንትና የተበላውን 50 ሺህ ብር ገብታችሁ እዩት። በዚህ ሰርች ማድረግና 7000 ሜምበር ያለውን መቀላቀል ነው የሚጠበቅባችሁ። አዳዲስ ቀመር እንዲደርሳችሁ ደግሞ ፎሎ ማድረጋችሁ እንዳትረሱ። ወሬ አላበዛም። ቀጥታ ወደ ቀመሩ። ብራይተን ከሊድስ ለብራይተን ደብል ቻንስ። በርንሌ ከአርሰናል አይገባቡም። ክሪስታል ፓላስ ከብሬንትፎርድ ይገባባሉ። ፉልሃም ከወልቭስ ፉልሃም 1 ጎል ያስቆጠራል። ኖቲንጋም ፎረስት ከዩናይትድ የሚያደርጉትን ጨዋታ ከመናገሬ በፊት ሀብታም ቤት በአኩሙሌተር ቦነስ ሀብታም ሁኑ እያላችሁ ነው የሚገኘው። ከ3 እስከ 40 ጨዋታ ከ1.3 ኦድ በላይ ከመደባችሁ ማለት ነው 500% ቦነስ ይሰጣችኋል። ወይም ደግሞ እስከ 200 ሺህ ብር ቦነስ ማለት ነው። ይህ ድል እንዳያመልጣችሁ። ኖቲንጋም ፎረስት ከዩናይትድ ለዩናይትድ ደብል ቻንስ። ቶተናም ከቼልሲ ለቼልሲ ደብል ቻንስ። ደፋር ከሆናችሁ ደግሞ ድሮ ነው ቤትን መስጠት ትችላላችሁ። ሊቨርፑል ከቪላ ይገባባሉ። ዌስትሃም ከኒውካስትል
ኒውካስትል በጨዋታው ላይ 2 ጎል ይቆጠራል። ሲቲ ከቦርንማውዝ ድሮ ነው ቤት ለሲቲ እንሰጠዋለን። የመጨረሻው ጨዋታ ሰንደርላንድ ከኤቨርተን ደግሞ ይሸናነፋሉ ነው። የፈራችሁትን አውጥታችሁ እንግዲህ መመደብ ነው።